ሰላም። በዚህ ቪዲዮ ጂቲ ማክስ የተሰኘውን በ2024 የወጣውን አሪፍ ፊልም ይዤላችሁ መጥቻለሁ። ፊልሙን እንደምትወዱ ስለማልጠራጠር ላይክ እያደረጋችሁ እንዲጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ታሪኩ የሚጀምረው ሶስት ሰዎች በባርሴሎና ጎዳናዎች ኤክስ በተባሉ ሞተሮች በሚያደርጉት ዘረፋ ነው። ፖሊሶች እያሳደዷቸው ሲሆን የፖሊስ መሪው ሉካስ ይህን የኤክስ ብስክሌት ቡድን በዚህ ጊዜ ለመያዝ ቆርጧል። ሆኖም ፍጥነታቸው በጣም ከፍተኛ ስለሆነ ማንም ሊይዛቸው አይችልም። ከብዙ ሙከራ በኋላ ሌቦቹ ፖሊሶችን በማታለል በተሳካ ሁኔታ ያመልጣሉ እና ትዕይንቱ ወደ አሁን ጊዜ ይቀየራል። የጂቲ ውድድር የሚባል ትልቅ ውድድር ሊካሄድ እንደሆነ እናያለን። የዝግጅቱ ቦታ ባለቤት ሚስተር ዳንኤል ኮሬላ ውድድሩን እያስተናገደ ሲሆን ልጁ ሚካኤል ኮሬላም የተሳተፈ ነው። ዳንኤል ምርጡ ተወዳዳሪ እንዲያሸንፍም ይመኛል። ውድድሩ ሲጀምር ሁሉም ጨዋታውን ለማሸነፍ የተቻላቸውን ጥረት ያደርጋሉ። ነገር ግን እውነተኛ ችሎታና ቁርጠኝነት ላለው ሰው ድል ይሆናል። ሚካኤል የተቻለውን ሁሉ አድርጎ ለተወሰነ ጊዜ ቀድሞ ይቆያል። ሆኖም ከባላንጣዎቹ አንዱ በጣም ፈጣንና በጣም ልምድ ያለው ስለሆነ ሚካኤል ውድድሩን ይሸነፋል። ይህ ሽንፈት የሚካኤልን አባት ዳንኤልን ያስቆጣዋል። እንዴት ልትሸነፍ ቻልክ? እኛ በዕዳ ውስጥ እየሰመጥን ነው። ይህን ውድድር አሸንፈ ቢሆን ኖሮ ከስፖንሰሮች የሚገኘው የሽልማት ገንዘብ ቢያንስ ቤታችንን እና የውድድር ትራኩን ያድነው ነበር። ብስክሌቶቹንም መሸጥ አይኖርብንም ነበር። ነገር ግን ይህን ጨዋታ በመሸነፍ ሁሉንም ተስፋችን ጨፍልቃል ሲል ይጮህበታል። ሚካኤልም ይህን ሁሉ ነገር አስቀድመህ ልትነግረን ይገባ ነበር። የበለጠ ተጠንቅቀን የምንወዳደር ነበር። አሁን ግን ሁኔታው ከቁጥጥር ውጭ ሆኗል ይላል። በሌላ በኩል በፖሊስ ጣቢያ ውስጥ ሉካስና ሄሌና ስለ ጉዳዩ ሲወያዩ እናያለን። ሉካስ እነዚህ ሌቦች ተራ ወንጀለኞች ሳይሆኑ በጣም ልምድ ያላቸው መሆናቸውን ያብራራል። ምክንያቱም የስርቆት ስልታቸው በጣም ልዩ ነው። ከዚህም በላይ ምንም አይነት ብራንድ ያላቸው ሞተሮች አይጠቀሙም። ይልቁንም ኤክስ ሞተሮችን ይነዳሉ። አሁን ኤክስ ሞተሮች ምን እንደሆኑ ልንገራችሁ። እነዚህ ሞተሮች ክፍሎቻቸውን በማሻሻል በከፍተኛ ሁኔታ የተሻሻሉ ናቸው። ለምሳሌ መደበኛ ሞተርን አውጥቶ በይበልጥ ኃይለኛ በሆነ መተካት፣ ናይትረስ ኦክሳይድ ሲሊንደሮችን መጨመርና ሞተሩን በሚያስደንቅ ሁኔታ ፈጣን ለማድረግ ሌሎች ጋዞችን በመጠቀም እየበረረ ያህል ፈጣን እንዲሆን ማድረግ ነው። እነዚህ ኤክስ ሞተሮች ናቸው እና ሌቦች የተጠቀሙባቸው ሞተሮች እነዚህ ናቸው። ይህም እነሱን ለመያዝ በጣም አስቸጋሪ አድርጓቸዋል። በሌላኛው ታሪክ ከሶስቱ ሌቦች አንዱ የሀብታም ሰው ሰዓት ይሰርቃል። ሰዎች ሊይዙት ቢሞክሩም ያመልጣል። ትዕይንቱ ወደ ማታም ይቀየራል። እዚያ ዳንኤል ስለ ቤተሰቡ ንብረት ይጨነቃል። አሁን መላው ቤቱ አደጋ ላይ ነው እና ወደፊቱ ምን እንደሚመስል እያሰበም እናያለን። ምንም ገንዘብ የለም። ከዚህ በላይ ልጆቹ ምንም አይጠቅሙም። ውድድር እንኳን ማሸነፍ አልቻሉም። በመሰረቱ ዳንኤል በጊዜው በጂቲ ውድድር ረገድ ዋና ሰው ነበር። ስፍር ቁጥር የሌላቸውን ውድድሮች አሸንፏል እና በጭራሽ አልተሸነፈም። እህቱም በተመሳሳይ ጎበዝ ነች። አሁን ቤተሰቡ በውድድሩ ሽንፈት እያዘነ ሳለ በቤተሰቡ ውስጥ ሌላ አለመግባባት ይፈጠራል። ከነሱ መካከል ምርጡ ተወዳዳሪ ማን ነው? እዚህ የሚካኤል እህት የሆነችው ሶይ በእርግጥም የተሻለ ነጂ ነበረች። ሆኖም በአደጋ ምክንያት በእጇ ላይ ብረት ማስገባት ነበረባት እና የማገገሚያ ሂደቱ ረጅም ጊዜ ወስዷል። ለዚህም ነው መወዳደርን ትታ ተሽከርካሪዎችን በመጠገን በመንከባከብና በማደስ ላይ አተኩራ የምትሰራው። ሚካኤል አባቱን ዳንኤልን ምርጡ ተወዳዳሪ ማን እንደሆነ ሲጠይቀው ዳንኤል የሰውን ስም ይጠራል። ይህ በመካከላቸው ሌላ ክርክር ያስከትላል። ሁሉም ከምግብ ጠረጴዛውም ይነሳሉ። በማግስቱ ለቤተሰቡ የተወሰነ ገንዘብ ለማግኘት ሲሉ ህገወጥ መንገድም ለመከተል ይወስናሉ። አንድ ሰው ሚካኤልን ቀርቦ ለአንተ የሚሆን ስራ አለኝ፣ የመንዳት ችሎታህንም አይቻለሁ። አነዳድ በጣም ጥሩ ነው። ብቃት ባለው ሞተረኛ ልንፈትሻቸው የምንፈልጋቸው አንዳንድ ሞተሮች አሉን። ይህን ስራ መስራት ከቻልክ 4000 ዩሮ እንከፍልሃለን ይለዋል። ይህን ሰምተው ተስማምተው ብስክሌቶቹን ለመፈተሽም ይሄዳሉ። ሶይ የሞተር ብስክሌቶቹን እንዳየች አንድ ችግር ትገነዘባለች። እነዚህ ብስክሌቶች ለመደበኛ ጥቅም ወይም ለውድድር አልተሰሩም። ከኋላቸው በእርግጥ ትልቅ እቅድ አለ። ሆኖም በወቅቱ እቅዱ ምን እንደሆነ በትክክል ማወቅ አልቻለችም። ሚካኤል ከብስክሌቶቹ አንዱ ወስዶ ሲነዳ ይህ ብስክሌት በጣም ከባድ ነው፣ ፍጥነት የለውም፣ ጉልበትም የለውም እና የማሽከርከር ኃይሉም ዝቅተኛ ነው፣ ለመንዳት አስቸጋሪ ነው ሲልም አስተያየት ይሰጣል። ሶይም አዎ በእርግጠኝነት አንዳንድ የቴክኒክ ችግሮች አሉ፣ አንዳንድ ለውጦችን ካደረግን በኋላ የዚህ ሞተር ኃይል ሊጨምር ይችላል ስትል ትመልሳለች። ልክ በዚያ ጊዜ ሉካስ አጋሩን ለመያዝ ይደርሳል። ምክንያቱም የሀብታሙ ሰው ከተሰረቀው ሰዓት ላይ የጣት አሻራዎች ተገኝተው ፖሊሶችን በቀጥታ ወደሱ እንዲያመሩ አድርገዋል።
አጋሩ ለማምለጥ ይሞክራል። ነገር ግን ከመኪና ጋር ተጋጭቶ ይወድቃል። ፖሊሶቹ ይይዙትና ከወንድምና እህቶቹ ሞተር ጋርም ይወስዱታል። ምክንያቱም በሞተራቸው ለማምለጥ ሞክሮ ነበር። ወንድምና እህቶቹ ህገወጥ ቦታ ላይ ስለነበሩ ሞተራቸውን መመለስ አልቻሉም። ምክንያቱም ለማድረግ ቢሞክሩ ፖሊሶቹ በቦታው ስለመገኘታቸው ይጠይቋቸዋል። ይህ በጣም አስቸጋሪ ሁኔታ ውስጥ ይጥላቸዋል። ምንም እንኳን የተስማሙበት 4000 ዩሮ በኤልያስ ቢሰጣቸውም ሞተራቸውን ላጡበት 20000 ዩሮ ተጨማሪ ይሰጣቸዋል። ሶይ ብስክሌቱ 90000 ዩሮ ዋጋ ነበረው እና የምትሰጡን አይበቃንም ስትል ትከራከራለች። ኤልያስም ከዚህ በላይ ገንዘብ አልሰጣችሁም፣ ነገር ግን ለእኔ መስራት ከጀመራችሁ 140,000 ዩሮ ሰጣችኋለሁ ሲል ይመልስላቸዋል። ይህ በእንዲህ እንዳለ ትዕይንቱ ወደ ምርመራ ክፍሉ ይቀየራል። ሉካስ ከያሲን ጋር ቆሞ ሲጠይቀው እናያለን። ሉካስ ወንጀልን መቼ ነው የምትናዘዘው ሲል ይጠይቀዋል። ያሲን በንቀት ያልፈጸምኩትን ወንጀል ለምን እናዘዛለሁ እና ከዚህም በላይ ልትጎዱኝ አትችሉም። በመጀመሪያ ከጠበቃዬ ጋር መነጋገር አለብኝ። ጠበቃዬን ወዲያውኑ ጥራልኝ። ከዚያ በኋላ ነው ምንም ነገር የምለው። እስከዚያ ድረስ አልናገርም ሲል ይመልሳል። ውይይቱ ቆሞ ውድ ጊዜም ይባክናል። ወደፊት ስንዘል ታሪኩ ወደ ዳንኤል ይመለሳል። እሱም የቤተሰቡን የገንዘብ ሸክም ለማቃለል የባለቤቱ ሞተር ለመሸጥ እያሰበ ነው። ይህም ሞተር መሸጥ የተወሰነውን ዕዳ ለመክፈል ይረዳል ብሎ ያስባል። ሆኖም ባለቤቱ ይህን አረንጓዴ ሞተር በጣም የምትወደው ለምን እንደሆነ በጭራሽ አይገባውም። ሞተሩ በተለየ ኃይለኛ አልነበረም። ፍሬሙም ሆነ ሞተሩ ምንም ልዩ ነገር አልነበረውም። ቀለሙ እንኳን ያን ያህል የሚስብ አልነበረም። ሆኖም ባለቤቱ በጥልቅ ተወዶ ነበር። በዚሁ ጊዜ ሶይ ብስክሌቱን አስተውላ በፍጥነት ለገንዘብ ብሎ እንዳይሸጥ ትጨነቃለች። ይህ እንዳይሆን የተወሰነ ገንዘብ ለማግኘት ወስና ኤልያስ ጋር ደውላ ከእሱ ጋር ለመስራት ትስማማለች። በማግስቱ ከኤልያስ ጋር ስትገናኝ መላውን እቅድ ያብራራላታል። እኛ ሌቦች ነን እና ዘረፋ ማካሄድ አለብን። ለዚያም 3 የተለያዩ አይነት ሞተሮች ያስፈልጉናል። አንደኛው እንቅፋቶችን ሰብሮ ለመግባት የሚችል እንደ ታንክ አይነት ጠንካራ መሆን አለበት። ሁለተኛው አስቸጋሪ መሬቶችንና ምንም ያህል ያልተስተካከለ ወይም ፈታኝ ቢሆን ከአስፋልት ውጪ መንዳትን መቋቋም የሚችል መሆን አለበት። ሶስተኛው ሞተሩ እንደ መብረቅ በሚያስደንቅ ሁኔታ ፈጣን መሆን አለበት። እንደዚህ አይነት ብስክሌቶች ያስፈልገናል እና አንቺ ጎበዝ መካኒክ ነሽ፣ ስለዚህ ወደ ስራ ገብተሽ እነዚህ ሞተሮች መገንባት ጀምር ይላታል። ከሶስቱ ሌቦች አንዱ የሆነው ቲዮ እሷን መርዳት ይጀምራል። እነዚህ ልዩ ብስክሌቶች ለመገንባት ሌት ተቀን ሲሰሩ ሌላ ታሪክም ይፈጠራል። አቶ ዳንኤል ካሬላ ቤታቸው ውስጥ ከፖሊስ ያልተጠበቀ ጉብኝት ይቀበላሉ። ለተወሰነ ጊዜ በከተማው ውስጥ ጥፋት እያደረሱ ካሉ ሌቦች ጋር ግንኙነት ሊኖራቸው ይችላል ብለው እየመረመሩ ነው። ዳንኤል በቁጣ እንደኔ ያለን የተከበረና ታዋቂ ዜጋ እንዴት ትከሳላችሁ? ከዚህ በጸጥታ ውጡ። ስለ ስርቆቱ ደግሞ ሌቦችን መያዝ የናንተ ስራ ነው። እንደኔ ባሉ ተራ ሰዎች ላይ ጊዜ ማባከን አይደለም ሲል ይመልሳል። ሆኖም ዳንኤል በልቡ ልጆቹ የሆነ ስህተት ሰርተው ሊሆን እንደሚችል ተጠራጥሯል። ይህም ፖሊሶች ቤቱ ላይ ለምን እንደታዩም ያብራራል። በጣም ተበሳጭቶ ዳንኤል ልጆቹን ያስፈራራል። ነገር ግን እህቱ ጣልቃ ገብታ ታረጋጋዋለች። ልጆቹ በጥሩ ሁኔታ ነው ያደጉት፣ በጭራሽ ሊሰርቁ አይችሉም፣ እርሶ ደግሞ ይተዋቸው ትላለች። ትዕይንቱ ወደ ምሽት ይቀየራል። ሶይ እንደገና ብስክሌቶችን በመገንባት ላይ ጠንክራ ስትሰራ እናያለን። ብዙ ጥረት ካደረገች በኋላ በመጨረሻ ገና ያልተፈተነ ፈጣን ሞተር ትፈጥራለች። ሞተሩ ከተጠናቀቀ በኋላ ሶይ ከቲዮ ጋር የተወሰነ ጊዜ ያሳልፋሉ። ያለፈውንም ታሪኳንም ተነግረዋለች። እናቷ ከሞተች በኋላ እንደ ልጅነቷ ቁጣዋን ሞተር በመውሰድና በከፍተኛ ፍጥነት በመንዳት እንደምትረጋጋ ተነግረዋለች። ሆኖም በአንድ ከፍተኛ ዝላይ ወቅት ቁጥጥሯን ስታጣ ወድቃ እጇ ይሰበራል። ሆስፒታል ገብታ በመጨረሻ መንዳትን ለዘላለም ትተዋለች። የሶስቱ ሌቦች ቡድን አባል ስለጎደለው ኤልያስ እና ቲዮ ሶይን እንደ ሶስተኛ አጋር ማየት ይጀምራሉ። ሆኖም አጥብቃ ትቃወማለች እና ከነሱ ጋር ለመተባበር ምንም ፍላጎት አልነበራትም። ይህ በእንዲህ እንዳለ ያሲን ከእስር ቤት አምልጦ በቀጥታ ወደ ቡድኑ ያመራል። ይህን ዘረፋ ለረጅም ጊዜ እያቀድን ነበር እና ጊዜው ደርሷል ይላል። ኤልያስ ከእስር ቤት እንዴት አመለጥክ? ፖሊሶች ልከው ሊሆን ይችላል ሲል ይጠይቀዋል። ያሲን ቆም ብሎ በጥልቅም ያስባል እና በእርግጥም ፖሊሶች እንዲያመልጥ አድርገው ቦታቸውን ለመከታተል ያደረጉት ስልት ሊሆን እንደሚችል ይገነዘባል። ሁኔታውን ሙሉ በሙሉ ከማስተናገዱ በፊት ፖሊስ እየቀረበ እንደሆነ የሚያመለክት የፖሊስ መኪና ድምፅም ይሰማል። ኤልያስ በቁጣ ተሞልቶ ያሲንን ተኩሶ ይገድለዋል። ከዚያም ሽጉጡን ለሚካኤል ይሰጠዋል። ሶይ ልክ በዚያን ጊዜ ትደርሳለች። ኤልያስ ለሚካኤል
ለመዝረፍ ብቁ መሆኑን ማረጋገጥ ከቻልክ ሽጉጡን ውሰድ ይለዋል። ነገር ግን ሚካኤል የያሲንን አስክሬን እያየ በድንጋጤ ያስታውካል። ኤልያስ የሚካኤልን ማመንታት ተሰምቶት ሶይን ያስፈራራታል። የሚካኤል የጣት አሻራ አሁን በሽጉጡ ላይ ነው። ምን ልታደርጊ ነው ይላታል። ሚካኤል እንዳይያዝ ለማረጋገጥ ሶይ ጣልቃ ገብታ እሺ ሶስተኛዋ ሰው ሆናለሁ፣ ግን ወንድሜ መያዝ የለበትም ትላለች። በዚህ ስምምነት ፖሊሶች ከመድረሳቸው በፊት ለማምለጥ ይችላሉ። ሆኖም በኋላ በዚያ ምሽት በዘረፋው ወቅት ምን ሊፈጠር እንደሚችልና ነገሮች ከቁጥጥር ውጪ ሊሆኑ እንደሚችሉ እርግጠኛ ሳይሆኑ ይጨነቁና ይፈራሉ። በማግስቱ ሶይ በማይናወጥ ቁርጠኝነት ራሷን ታዘጋጃለች። የሟች እናቷን የቆየ የሞተር ብስክሌት ወስዳ የልጅነት ጊዜዋን ወደምታሳልፍበት የውድድር ትራክ ታመራለች። የልምምድ ክፍለ ጊዜዎቿን በእናቷ ትዝታ፣ በአባቷ ዕዳ ሸክምና የወንድሟን ንጹህነት በማረጋገጥ አስፈላጊነት ተሞልቷል። የኃላፊነት ሸክም ተጭኖባት የሚከተሉትን ማድረግ አለባት። አክስቷን ማስደሰት፣ የአባቷን ብድር መክፈል፣ የወንድሟን ስም ማጽዳትና የራሷን የወደፊት ህይወት ማስተካከል ናቸው። ጠንካራ ዝግጅት ካደረገች በኋላ ሶይ ለትልቁ ዘረፋ ዝግጁ ነች። የሥራው ቀንም ይደርሳል እና ኤልያስ ከአንድ ሰው ጋር አስቀድሞ ተቀናጅቷል። ኢላማቸው ውድ የቀይ አልማዞችን የሚያጓጉዝ ራሽያዊ ገዢ ነው። ቡድኑ የድርድሩን ቦታ ያውቃል እና እቅዳቸው ድፍረት ቢፈልግም ቀላል ነው። በጣም ብስክሌቶችን በመጠቀም የገዢውን ተሽከርካሪ ማገድ፣ እንዲጋጭ ማድረግ፣ በጠመንጃ አስፈራርቶ ማቆየት፣ አልማዞቹን መስረቅና በደረቅና ጠመዝማዛ መንገዶች በመሸሽ ማንኛውንም እንቅፋት ሰብሮ ማለፍ ነው። እቅዱ ሲገለጥ ሁሉም ነገር እንደተጠበቀው የሚሄድ ይመስላል። ነገር ግን ያልተጠበቀ ፈተና ይገጥማቸዋል። የፖሊስ መምሪያው ኃላፊ ሉካስም ይደርሳል። ሉካስ እነዚህን የኤክስ ብስክሌተኞች ለረጅም ጊዜ ለመያዝ ቆርጧል። እነሱን ለማስቆምም ይገባል እና ከባድ ማሳደድም ይጀመራል። ኤልያስ እና ሉካስ እርስ በርስ ከባድ ትግል ይገጥማሉ። ሁለቱም ሰዎች በጣም ደክሟቸዋል። በትግሉ ወቅት ሉካስ ኤልያስን በካቴና ለማሰር ችሏል እና ሶይ በቦታው የደረሰችው ያኔ ነበር። ኤልያስ ካቴናዬን በፍጥነት ክፈችው፣ አልማዞቹን ይዞ ወደ ሸሸው ሌባ መድረስ አለብን ይላታል። ነገር ግን ሶይ የያዘችው ቦርሳ ባዶ መሆኑን ትገልጻለች። ቲዮ ከርቶሃል እና አልማዞቹንም ይዞ ሸሽቷል ትላለች። እናም የስርቆቱ ታሪክ አንዱ ሌባ ከሌላኛው ሰርቆ ይጠናቀቃል። ታሪኩ ወደፊት ወስዶን ከአንድ ዓመት በኋላ ውድድር እየተካሄደ እንመለከታለን። በዚህ ጊዜ ሁለት የካሬላ ቤተሰብ አባላት ሶይ ካሬላ እና ሚካኤል ካሬላ ሁለቱም በታላቁ የጂቲ ውድድር ላይ የተሳተፉ ነው እና ቀጣዩ ትዕይንት ወንድምና እህቶቹ በመወዳደሪያ ትራኩ ላይ ዝግጁ ሆነው ሁሉንም አልማዞች የሰረቀው ቲዮ ከጎን ቆሞም ያሳያል። ለሶይ ራሱን የሚነቀንቃል። እሷም ታየዋለች። ከዚያ ቲዮም ይዞራል። ሶይና ሚካኤል ለውድድሩ ተዘጋጅተው ሄልሜታቸውን አድርገው እርስ በእርስ መልካም ምኞት ይለዋወጣሉ እና ውድድሩ ከመጀመሩ በፊት ፊልሙ እዚህ ላይ ያበቃል። ይህ ፊልም ሶይ ለቤተሰቧ ስትል ራሷን አደጋ ላይ ስትጥልና ለእነሱ ምንም ለማድረግ እንደወሰነች እና አንዳንዴ ባናምንበትም የምንወደውን ሰው ለመጠበቅ ስንል ምንም ነገር እናደርጋለን የሚለውን ጭብጥ ይዟል። ከዚያ ውጪ ቲዮ መጨረሻ ላይ ከሶይ ጋር መታየቱ ለተመልካቾች ጥያቄን የጣለ ሲሆን ፊልሙ ነገሮችን ግልጽ ከማድረግ ይልቅ ተመልካቹ ሶይ ከቲዮ ጋር ተባብራለች የሚለውን ጥያቄ እንዲገምት አድርጎ ነው ያለቀው። እናንተ ምን ታስባላችሁ? እንደተለመደው ኮመንት ላይ አሳውቁኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ